ዛሬ ሲሞን ሃርፐር ስለምትባል ድንቅ ሰራተኛ ትጉ ሰራተኛ ማለት ነው እና ስለሷ ታሪክ ነግራችኋለሁ። በጣም ደስ የሚል ነው። አሁን ኦልሞስት ዓለማችን ላይ ሁላችንም ብዙ ካምፓኒዎች ቴክኖሎጂ ነው የሚጠቀሙ ለስራቸው ላይ እና ከቴክኖሎጂ ጋር ላይ ብቁ ጥቅሙ ተግቶ መስራት ጥቅሙ ምንድነው የሚለው ከዚህ ታሪክ ማየት እንችላለን እና without further ado, let's go dive into the story. Why is this girl sleeping like a stray dog on my floor? Get security. Now. Simone Harper opened her eyes. Mr. Caldwell, I've been here since midnight. The trading system. I don't care. Preston. እኔ ሲሞን ሃርፐር ፕሪስተን የሚባል የመስሪያ ቤቱ ኃላፊ ወደ መስሪያ ቤቱ ገብቶ ሲያያት ወንበር ላይ ጠረጴዛ ላይ ተኝታ ያገኛታል እና ምንም ሳይናገራ ሴኩሪቲ ጠርቶ ከስራዋ ያባራታል ማለት ነው። እና እቺ ልጅ ግን ሲሞን ሃርፐር ማለት ሚድናይቱን ሙሉ ሌሊቱን ሙሉ ካምፓኒያቸው ላይ ወደ 20 ብዙ ሚሊዮን ዶላር የሚያከስር ጥቃት ወይም ደግሞ ጥፋት ተፈጽሞ ነበር። ያን ስታጸዳ ነበር። ይሄን አላወቀም። Caldwell didn't even look at her. He looked at his VP. Will he work? This is what happens when you hire quoters instead of quality. A charity case napping on my dime. Sir, the platform would have crashed. Just look at my screen. Get up. ያው እንዴት እንደሆነ ስክሪኔን ተመልከት ብላ የከፈተችውን ተርሚናል ስታሳየው አላየም። Grab your bag. Go back to wherever you came from. We're done here. 40 engineers watched. We've done here. ተባረሻል ቁልሻል አላት። 40 መሐንዲሶች የሁሉ ሲሆን ያዩ ነበር። ምንም አላሉ። Nobody said a word. Security walked Simone Harper to the elevator with her mother's photo in her hands. የእናቷን ፎቶ በእጇ እንደያዘችው በሴኩሪቲ ታጅባ ከስራው Screen he refused to look at. A deployment log. Time-stamped 9:02 a.m. This woman had just stopped a $200 million crash, and the man who fired her will find out when it's already too late. Unbelievable. We get to what happens next. You need to understand who Simone Harper really is. ሲሞን ሃርፐር And you need to understand the man ሲሞን ሃርፐር ማለት ማንነትና አላፊውም who just threw her away. Pinnacle Capital Systems sits on አሁን ፒኒክል ካፒታል ሲስተምስ የሚባል ካምፓኒ አለ። ይህ ፒኒክል ካፒታል ሲስተምስ የሚባለው ሲስተምስ Park Avenue, Manhattan, Glass Tower. በማንሃተን ኒውዮርክ ላይ የሚገኝ የብርጭቆማ ህንጻ ሲሆን Marble lobby. The kind of building where the front desk costs more than most people's houses. For 12 years, Pinnacle built its reputation on one product, the Apex engine. አሁን ይሄ ፒኒክል የሚባለው ኮርፖሬሽን በመስሪያ ቤት ውስጥ ካለው ትልቅ ገቢ ምንጩ ሬቬን የሚያገኘው በኤፔክስ ኢንጂን ነው። ኤፔክስ ኢንጂን ማለት እንደ ዳታቤዝ ነው እና ብዙ ሚሊየንስ 150,000 ምናምን የሚሆኑ የግብይቶችን በሰዓት ውስጥ ያስተናግዳል። ማለት ለምሳሌ እንደ ምን ልበላችሁ እንደ ለምሳሌ ኤቲኤም ልበላችሁ ወይም ደግሞ የሆነ ሞባይል ልበላችሁ ቴሌብር ልበላችሁ እንደዛ በአክቲቭሊ በጣም ሰዎች የሚጠቀሙት ተመራጭ የሆነ አፕሊኬሽን ነው። ለምን ግን ለንግድ ነው። ኦርደር ንግድ ይሸጥ እንትን ግዢ ይጠየቅበታል፣ ግዢ ይፈጸምበታል። An algorithmic trading platform that processes over 15,000 automated trades per minute. በደቂቃ 15,000 ኦርደሮችን ይቀበላል ያስተናግዳል። Biggest hedge funds on Wall Street. When the Apex engine works, nobody notices. When it fails, it makes headlines. And Pinnacle's biggest client, Sterling Ridge Capital. አሁን የፒኒክል በጣም ደንበኞች ከነዚህ ውስጥ በብዛት ኦርደር የሚጠቀምበት ግብይት የሚፈጽምበት ማን ነው? ስተርሊንግ ሪጅ የሚባለው ነው እና ይሄ ስተርሊንግ ሪጅ በጣም ይጠቀምበታል እና ኦርደር እስከ 200 ሚሊዮን ዶላር ኦርደር የሚያደርግ ካምፓኒ runs $200 million through that engine every single day. 18 months ago, the board hired a new CEO to make the company IPO ready. His name was Preston Caldwell. ፕሬስተን ኮልዌል የሚባል ከ18 ወራት በፊት
ይሄ ፒንክል ይቀጥራል። ይሄ ሲኦ በመቀጠሩ ካምፓኒያቸው ላይ አላስፈላጊ የሆነ ኪሳራ ይመጣል። ዩር ጎይንግ ቱ ሲ ኢት ላተር ማለት ነው። ስለዚህ የዚህን ሰውዬ ታሪክ ስለማይመቸኝ እናንተም አይጠቅማችሁም። ስለሱ ታሪክ ኮድ መጻፍ አይችልም፣ ማባረር፣ መቅጣት፣ ዲሲፕሊናሪ እርምጃ የቴክኖሎጂካል ካምፓኒ እየሰራ ስለ ቴክኖሎጂ ምንም አይዲያ የለውም እና ስለዚህ ሰውዬ በተቻለ መጠን እና ይሄ ኮድ ጽፎ የማያውቀው ፕሪስተን የዚህ አለቃ ከሆነ በኋላ ከማጋ ይገናኛል? ከሲሞን ጋር ይገናኛል። ሲሞን ማለት ደግሞ በደቡባማው ቺካጎ ተወልዳ ያደገች ሲንግል ማም ነች። ስለሷ Chicago, single mother, raised her working double shifts as a hospital janitor. Simone didn't grow up around money. She grew up around sacrifice. She earned a full scholarship to MIT, graduated top of her class in computer science. ስለዚህ ሲሞን ሃርፐር የምትባለው MIT በስኮላርሺፕ ትምህርቷን የጨረሰች ነች። ሲንግል ማምኔስ የደቡባማው ቺካጎ ነው ተወልዳ ያደገችው እና ሲሞን ሃርፐር ማለት የመስኪን ድሃነ መስኪን ነች፣ ግን በስራዋ ትጉና ጎበዝ ነች። በስራውን ከተቀጠረች በኋላ ፒነክል ካምፓኒ ውስጥ 31 ወይም 31ኛው ወለል ላይ ሲሊንግ ቱ ፍሎር እንትኑ ዝግ የሆነ ማለት ነው፣ ግድግዳ ብቻ የሚያሳይ ውጭውን የማያሳይ ኮርነር ላይ ተቀምጣ የምትሰራ ሰራተኛ ስትሆን በስራዋ ጎበዝ የሆነችው ሴት በአጭሩ በጣም በኮምፒውተር ሳይንስ ችሎታ አላት። እንደውም በቴሲሷን በፎልት ቶለራንስ አልጎሪዝም ላይ ነው የሰራችው። ፎልት ቶለራንስ አልጎሪዝም ላይ ነው የሰራችው። Her thesis on fault-tolerant distributed systems has been cited over 140 times in academic papers. በአካዳሚ ፔፐር ላይ እንደውም እሷ ብዙ ጊዜ የእሷ ስራ ሪፈር ይደረጋል ለሪሰርች Before ማለት። Pinnacle, she spent 2 years building intrusion detection systems for the Department of Defense. እንግዲህ አስቡት ለዲኦዲ ወይም ዲፓርትመንት ኦፍ ዲፌንስ ለሚባለው የኢንትሩሽን ዲቴክቲንግ ሲስተምስ ከሳ ከመግባቷ ፒነክል ከመግባቷ በፊት እንትን ፕሮግራም የጻፈች ነች ለዲኦዲ ማለት ነው። እና she is very tough and she is very talented and she holds 2 patents እና She holds 2 patents in real-time data stream processing. ሪል ታይም ዴታ ስትሪም ፕሮሰስ ማለት ኖርማሊ በግብይት ወቅት ለምሳሌ ባንክ በጣም ሰዎች የሚጠቀሙበት ሰዓት ላይ ያለን ዳታ ፕሮሰስ ማድረግ ቀላል አይደለም። ላተንሲ ማስወገድ፣ ምንም ኢረር ሳይኖር ኮድ ራን ማድረግ ቀላል አይደለም። ይሄን ሰርታ ነበር እሱ። But here's the thing about Simone. She never talked about any of it. She showed up early, stayed late, ate lunch at her desk, and let her code speak for itself. She was እና ደካማ ጎኗ ስለ ችሎቷ ምንም አታወራም። ደካማ ጎኗም አይደለም፣ እውነተኛ ችሎታ ያላቸው ስለ ራሳቸው ያወሩ እና ምግቧን ዴስክ ብቻዋን ቢሮ ውስጥ ነው የምትበላው። ከሰው ጋር አታወራም። ስለ ራሷ የምታወራው ነገር የለም። ማንም አያውቃትም ማለት ነው። ዝም ብሎ ስሟን ራሱ አንዳንዶች በደንብ አልያዙትም። who rebuilt the Apex Engine's core matching algorithm 9 months ago. ኦልራይት አሁን የኤፔክስ ኢንጂን ኮር ማቺንግ አልጎሪዝምን ከ9 ወር በፊት ጽፈዋለች። አስቡት። አሁን ቅድም የነገርኳችሁ በሚሊየንስ በቀን ውስጥ ትራንዛክት የሚያደርገው 200 ሚሊየንስ ነው አይደል? ስታኒ ቅድም ያዛል ያልኳችሁ በቀን ውስጥ በእንትን የሚጠቀምበት እንትኑን ፕላትፎርሙን አሁን 200 ይሄን የሚያክል ከፍተኛ ገቢ የሚያመጣ 15000 ፐር ሚኒት ራን የሚያደርግን አልጎሪዝም ኤፔክስ ኢንጂንስ አልጎሪዝምስ ኮርማቹን ድራይቨር የጻፈችው እሷ ነች። ኮርማች አልጎሪዝሙ ማለት ፕሮግራሙን የጻፈችው እሷ ነች፣ ግን ሁሉንም አይደለም። ከቱ 40,000 ላይን ምናምን ነው ፕሮግራሚንግ። አስቡት። እነዚህን ሁሉ ኮዶች 40,000 ኮድ ናቸው። ከነዚህ ውስጥ ወደ 60% ምናምን የጻፈችው ማለት ይቻላል እሷ ነች። A project no other engineer wanted to touch. Her rewrite improved execution speed by 34%. አሃው እሷ ሪራይት በማድረጓ አይን ኮድ የኤክስኪዩሽን ስፒዱ በ34% ፈጠረንትን ብሏል። ጽድት ያለ ክሊን የሆነ ሌቴንሲ የሌለው ማለት ፕሮግራም 34% ማለት ምንድነው? ገና ያን ትእዛዝ ስታዙ እቃውን ወዲያው ተቀብሎ እቃው ፓክ ተደርጎላችሁ ቤታችሁ ይመጣበት ማለት ነው። which means የትራንዛክሽናችሁ ወዲያው አክሰስ የሚያገኝበት ነው። ደግሞ ታይም ማለት በቴክኖሎጂ ላይ ምንድነው? ገንዘብ ማለት ነው። ይሄን 34% አሳድገዋለች። ሜቢ የሚቀጥለውን ፓርት እንቀጥላለን።